ሰላም ተማሪዎች እንዴት ናችሁ? እስኪ ይችን ጥያቄ በቀላሉ እንስራ እስኪ። ጥያቄ እንደሚለው ሲምፕሊፋይ ይላል። ስኩዌር ሩት 45 ሲቀነስ ስኩዌር ሩት 20 ኦቨር ስኩዌር ሩት 5 ይላል። እንዴት ነው የምናደርገው? መጀመሪያ እንደዚህ እንጽፋቸዋለን። አሁን 45 ማለት 9 ሲባዛ በ5 ማለት ነው። 20 ማለት ደግሞ 4 ሲባዛ በ5 5ን እንዳለ ተዋዋለሁ። እንደዚህ አራቁ እንደዚህ ማለት ከሆነ በውስጥ አስገብቼ ጽፋቸዋለሁ። ልክ ስኩዌር ሩት 45 ማለት 9 ሲባዛ በ5 ማለት ነው። ሲቀነስ ስኩዌር ሩት 20 ማለት ደግሞ ስኩዌር ሩት 4 ሲባዛ 5 ኦቨር ስኩዌር ሩት ኦፍ 5 ማለት ነው። ከዚያ ምንድን ነው የማደርገው? ሜትሩ አለ። ለምሳሌ ስኩዌር ሩት ኦፍ ኤክስ ዋይ ተብለን ከተሰጠነ ስኩዌር ሩት ኤክስ ሲባዛ ስኩዌር ሩት ኦፍ ዋይ ማለት ነው። የብቻ መነጣጠል እንችላለን። በዚህ መሰረት ይህንን ነጣጥዬ እጽፋችኋለሁ። ከዚያ በኋላ ምንድን ነው የሚሆነው? ስኩዌር ሩት 9 ታይምስ ስኩዌር ሩት 5 ሲቀነስ ስኩዌር ሩት 4 ታይምስ ስኩዌር ሩት 5 ኦቨር ስኩዌር ሩት ኦፍ 5 አስቀምጣለሁ። ከዚያ ከዚህ ስኩዌር ሩት ኦፍ 9 ማለት ፐርፌክት ስኩዌር ስለሆነ ይወጣል፣ 3 ይሆናል። ከዚያ ታይምስ ስኩዌር ሩት ኦፍ 5 ሲቀነስ አሁንም 4 ስኩዌር ሩት ይወጣል፣ ፐርፌክት ስለሆነ ፐርፌክት ስኩዌር ነው፣ ሁለቱን ይወጣል። ከዚያ ሩት 5 እንዳለ አስቀምጣለሁ ኦቨር ሩት 5 መጨረሻ ላይ አሁን ከዚህም ሁለቱም ሩት 5 ስላለ አንዱን ሩት 5 አወጣና የጋራ ሩት 5 የጋራ ወስዳለሁ። ቅንፍ ከፍትና 3 ሲቀነስ 2 ኦቨር ሩት 5 አስቀምጣለሁ። አሁን ይሄንን ሩት 5 የጋራ ወስድኩኝ እንዲቀል ነው እንጂ ይሄ ኖርማል ላይክ ተርም ስለሆነ ይቀነሳል። ባጭሩ ይሄን ማለት ነው። ይሄንን በሌላ አገላለጽ 3x ማይነስ 2x እንደ ማለት ነው። ይሄኛው መቀነስ ይችላል በቀጥታ ማለት ነው። 1 ሩት 5 ይሆናል። ግን ግራ እንዳያጋባ የጋራ 5 ሩት 5 ወስጄ 3 ሲቀነስ 2 አደረኩት። ከዚያ በኋላ የሩት 5 በሩት 5 ይጠፋና ማን ይቀረኛል? 3 ማይነስ 2 መጨረሻ ማን ይቀራል ማለት ነው? 1 ማለት ነው። መጨረሻ ሲቃለል የሚሆነው መልሱ ማን ነው? 1 ብቻ አንድ ብቻ ነው የሚሆነው ማለት ነው።